አንድ በሐረር አንድ በድሬዳዋ አራት በአዲስ አበባ ላይ እናወዳድራለን ፈርተናል ነው የምትለው። ተሳተፍነው ፓርቲያችንን ለማዳን ነው ይላል። አንድም ሰው ባይሰለፍ ብልጽግና ጉዳዩ አይደለም። ታዛቢዎች ባይመጡ ብልጽግና ጉዳዩ አይደለም። እንቀሳቀስም ቢል ይሄ ነው ለህብረተሰቡ እየቀረበ ያለው አማራጭ እገታ ነው። ለህዝብ በሰጠኸው ህዝቡ ቦይኮት ያደርገው ያልከው ነገርና በተቀመጡት 5 ቀናቶች ውስጥ ህብረተሰቡ ምን ማድረግ ስላለበት ያነሳው ነገር አለ። ከአፋብንም የተቀመጠው አንደኛው ህብረተሰቡ በራሱ ላይ ጉዳት እንዳያስተናግድ ነው። በእንደዚህ አይነት አካል ለራሱ ሰላምና ደህንነትም ሲል ነው። ሁለተኛ ደግሞ ለመብቱም መረጋገጥ ሲባል የስልጣን ባለቤት እሱ መሆኑን አውቀው ህብረተሰቡ በሚገድለው ጦርነት ባወጀበት ስርዓት እና ካወጀበት ስርዓት ጋር ሊተባበር አይችልም ከሚል እሳቤን በመነሳት ነው። አንሙት በአስቸኳይ ጊዜ አዋጅ አማራን እያስተዳደረ የከረመ አገዛዝ አሁን ምን ይሁን ብሎ ነው የአማራ ህዝብ ለዚህ አገዛዝ ድምጽ የሚሰጠው? በምንም አግባብ ለዚህ አገዛዝ ድምጽ መስጠት የሚቻልበት ሁኔታ ነባራዊ ሁኔታ የሌለ መሆኑን ታሳቢ በማድረግ ነው። ኖይንግ ብልጽግና አገዛዙን ከማወቅ በመነጨ የኔ አቋም ምንድነው? ህብረተሰቡ ሁሉ ይሄን ጥንቃቄ ያደርግ። ከዛም አልፎ ትራንስፖርት አገልግሎት ልጠቀም ቢል ዛሬም ተጨማሪ 2 ባስ ህዝብ ታግቷል። በተመሳሳይ አሊዶሮ ላይ ዛሬ በዚህም 15-16 ሰዎች የሚሆኑ በታጠቁ ኃይሎች ተገድለዋል። ዛሬ ባለኝ መረጃ ተጨማሪ 2 አውቶቡስ ሙሉ ህዝብ ተወስዷል። ሊያድን አልቻለም ያገዛዙ ሰራዊት። አገዛዙም ለህዝቡ ጥበቃ ሊያደርግ አልቻለም። የእገታውን ባለቤት ራሱ አገዛዙ ነው። ልንቀሳቀስም ቢል ይሄ ነው ለህብረተሰቡ እየቀረበ ያለው አማራጭ እገታ ነው። ስለዚህ ለራሱ ሰላምና ደህንነት ስል ነው ህዝቡ ከቤት እንዳይወጣ የትራንስፖርት በተለይ ደግሞ ከአምቡላንሶች ውጪ በሌላ መንገድ ህብረተሰቡ ለሚቀጥሉት 5 ቀናቶች የሚያስፈልገውን ነገር በቤቱ አድርጎ ከዚህ ቀን እስከዚህ ቀን በተባሉ ቀናቶች ውስጥ በቤቱ እንዲቀመጥ የታወጀው ነገር ጠቃሚ ነው። ግን ይደዝም ማተር ለብልጽግና አንድም ሰው ባይሰለፍ ብልጽግና ጉዳዩ አይደለም። ታዛቢዎች ባይመጡ ብልጽግና ጉዳዩ አይደለም። ምርጫው ተካሄደ አልተካሄደ ጉዳዩ አይደለም። የሚፈልገው ምርጫ ተካሂዷል የሚለውን ኢሉዥን ስንዴ ኤክስፖርት መደረጉ እኮ አይደለም ማተር የሚያደርገው ኤክስፖርት አድርገናል የሚለው ንግግር ነው የሚጠቅመው። ስለዚህ ጠግበሃል የሚልህ አገዛዝ ተረበ ምርጫ ሳያደርግ ምርጫ አድርጌያለሁ ብሎ ቢነግርህ ምንም የሚያስቆመው ህግ የለም። ስለዚህ ዋናው ነገር ከዚህ በኋላ በህጋዊ አግባብ የተመረጠ ስርዓት አለመኖሩን አውቆ ኢትዮጵያ ውስጥ የሚኖሩ ኃይሎች ለምሳሌ በምርጫ ሂደቱ ላይ እምነት የለንም የሚሉ አካላት ለምሳሌ አዲስ አበባ ላይ አሁን በኋላ የምናነሳቸው እነ መራራ እነ ኢህአፓ ሚስጥረ ስላሴ ምናምን ሌሎችም አሁን የሚያነሷቸው ሌሎችም ምርጫ ውስጥ እንሳተፋለን የሚሉ አካላት ለምርጫው ቅቡልነት ሳይሰጡ በሀገሪቱ ውስጥ አንወዳደርም ብለው ፓርቲያችንን እናስቀጥላለን ሲሉ መለከታለሁ ብዙ ጊዜ። ምርጫው ድራማ ከሆነ አክቹአሊ ምርጫ እንደማይኖር ካወቃችሁ በቀጣይ የሚኖራችሁ ትግል ምን አይነት ትግል ነው? ለምሳሌ አንዳንዶቹ አይ ፓርቲያችንን እኮ ማስቀጠል ትልቅ ቁም ነገር ነው ሲሉ አውቃለሁ። ከኢትዮጵያ ህዝብ ላይ ድምጽንና የፖለቲካ መብትን የሚገፋ አገዛዝ፣ መንግስትነትን የሚገፋ አገዛዝ የህዝብን መብት በዛ ደረጃ ሲገፍና ሳይመረጥ ተመርጫለሁ ሲልና የፖለቲካ ስልጣንን በኃይል ሲይዝ ከኢትዮጵያ ህዝብ ነጥቆ ያንተን ምርጫና ያንተን የምርጫ ድርጅት ህልውና ማስቀጠል ምን አይነት ትርጉም እንደሚሰጥ አይገባኝም እኔ። ስለዚህ አንድ አገዛዝ የምርጫ ሂደቱ ክሬዲብል ካልሆነ እናንተም በዛ ላይ እምነት ከሌላችሁ ለቀጣይ ትግል ራሳችሁ ማዘጋጀት አለባችሁ ማለት ነው። እንደዛ ነው የሚገባኝ። ስለዚህ ህዝቡ መረጠም አልመረጠም መንግስት ተመረጥኩ ሊል እንደሆነ ኢኮኖሚስትን ጨምሮ በርካቶች ዘግበዋል። ኦሬዲ ማን ፓርላማ እንደሚገባ ታውቋል። ተመረጥኩ የሚለው ማገዛዝ ኦሬዲ ተመርጫለሁ ብሎ ከወዲሁ እንኳን ደስ ያለ እየተባባለ እርስ በርሱ እንኳን ደስ ያለ መልእክት የሚላላክበት ጊዜ ላይ ካለ ቀጣይ ምዕራፍ ምንድነው ነው ለኔ ትልቁ ቁም ነገር እሱ። ከዛን ቀን በኋላ የኢትዮጵያ ህዝብ ሪኮግናይዝ የሚያደርገው ስርዓት ይኖራል ወይስ አይኖርም? በግልጽ አፋብን እያስቀመጠ ያለው ከዚህ በኋላ ኢትዮጵያ በህዝብ የተመረጠ ስርዓት አላት ብሎ ምንንም ነገር ኦሬዲ ጦርነት ውስጥ ነው ያለው የአማራ ህዝብ። ግን ደግሞ ከዚህ በኋላ የሚኖረው በመላ ሀገሪቱ ውስጥ ቅቡልነት ያለው ስርዓት የሌለ መሆኑን ለዓለም አቀፉ ማህበረሰብ ለዓለም አቀፍም ተቋማት በዛ አግባብ
ኮሚኒኬት እናደርጋለን፣ በዛ ደረጃ ትግላችንን እናጠናክረን እንቀጥላለን የሚል ነገር ነው። በርካታ ባለስልጣናት፣ በርካታ ጋዜጠኞች፣ በርካታ ተቃዋሚ ኃይሎች፣ በርካታ ሰው በሀገሪቱ ውስጥ ሲገደል እየተመለከትን ያለ ነው እያለች ነው ያለችው። ምርጫ መጥራት ቀላል አይደለም። ከባድ ዋጋ እንደሚያስከፍለን እያሰብን ነው። ከባድ ዋጋ ሊያስከፍለን እንደሚችል ግን እንገምታለን። ወረስት የሆነ ነገር ከባድ ለህይወታችንም አስጊ የሆነ ነገር እንደሚመጣ እናውቃለን እያለች ለፍሬንች 24 እየተናገረች ነው ያለችው። ምን ያህል ሀገሪቱ ውስጥ ያለው ሁኔታ እጅግ አስቸጋሪ መሆኑን ያውም እንግዲህ አሁን በሚደረገው ምርጫ እንግዲህ በዚህ ሁሉ ድራማ ሀገሪቱ ውስጥ ምንም አባል በሌላቸው እንግዲህ አማራ ክልል አይወዳደሩም። አሁን እንደማውቀው ለምሳሌ አሁን የነመራራ ፓርቲ በኦሮሚያ ውስጥም አይወዳደርም። ሌሎቹም እነዚህ እነ ሚስጥረ ስላሴም አሁን በተለያየ ቦታ ላይ ብዙ ቦታ ላይ የማይወዳደሩበት ሁኔታ እንዳለ ነው ማውቀው። በማይወዳደሩበትም ሁኔታ ግን ለህይወታቸው እንደሚሰጉ ነው እየተናገረች ያለችው። የህዝብ ሰላማዊ ሰልፍና ህዝቡ በሰልፍ ተቃውሞ እንዲገልጽ ለመጥራት በሚደረገው ጥረት ውስጥ በርካታ ዋጋ እንደሚከፍሉ ነው የምትናገረው። ኢቭን በመደበኛ እስር ቤት ሳይሆን አዋሽ አርባ ወስደው በርካታ ማሰቃያዎች እንዳሉ፣ በነዛ ማሰቃያ ጣቢያዎች ወይንም ቦታዎች ህዝባችን ሊወረወር እንደሚችል ስጋት አለን። አባሎቻችንም ደጋፊዎቻችንም ህዝቡም ራሱ እዛ ማሰቃያ ጣቢያ ውስጥ ይገባል የሚል ስጋት አለን እያለች ትናገራለች። ፈርተናል ነው የምትለው። እንግዲህ ምህዳሩ ምን አይነት እንደሆነ በግልጽ ይነግራቸዋል። ከሚታገለው ኃይል በሰላማዊ እንግዲህ በትጥቅ ትግል ከሚታገለው ውጪ የህይወት መስዋዕትነት ከሚከፍለው ውጪ ደግሞ ከተማ ላይ በሰላማዊ መንገድ ደግሞ እታገላለሁ የሚለውም አካል በምን አይነት ፍርሃት ውስጥ ሆኖ እንዳለ በግልጽ ማሳያ አድርጋችሁ ልትወስዱ ትችላላችሁ። እሷ ይሄንን እያለች ነው መረኘት ፓርቲሎተ ኩዳ ወጅን ቸኘ ከና ሲሬሳ የነ እትምደ ሞቱማን እንድድ እዚህ ጋር የሚለው ነገር ገብተን ቲያትር ለምንድን ነው የምንሰራው ነው? ማንን ነው የምናታለው? ራሳችንን ነው ወይስ ህዝባችንን ነው የምናታልለው? በመሰረታዊነት ሶስቱንም ነገር አያመጣም። የኢትዮጵያ ህዝብ የሚፈልገው ሰላም ነው። ምርጫ እያለን የምንሰራው ድራማና ቲያትር ለኢትዮጵያ ህዝብ ሰላም አያመጣለትም። አንደኛው ነገር እሱ ነው። ሁለተኛ የዲሞክራሲያዊ ስርዓትን መገንባት ነው። የዲሞክራሲያዊ ስርዓትን አይገነባም። ምክንያቱም በሀገሪቱ ውስጥ ተቋማቱም ጭምር የሉም። ተቋማቱ ቢኖሩም በብልጽግና እግር ስር ተረግጠው ያሉ ተቋማት ናቸው የሚል ነገር ያነሳል። በሶስተኛ ልማት ነው። ልማቱንም ቢሆን የሚያረጋግጥ አይደለም። ስለዚህ ማንን ነው የምናታልለው? በዚህ ቲያትር ውስጥ በዚህ ድራማ ውስጥ ራሳችንን ነው የምናታልለው ወይስ ህዝቡን ነው የምናታልለው? ምርጫ የሚባል ነገር ሀገሪቱ ውስጥ የለም ነው መራራ እያለ ያለው። ሌላም ቀጥሎ እንግዲህ የሚናገራቸው ነገሮች አሉ። መቀጠል ትችላለህ ቴክኒሻናችን። ካሊማምቶስ ተኮለን ቀብዳኒ ጃቀም መጆሪ ዱሪ ገረኩማት በፊት በሺዎች የሚቆጠሩ ተወካዮቻችንን በተለያየ ቦታ ላይ ልካለን። አሁን 6 ነው ያለን። 6 4ቱ በአዲስ አበባ፣ አንዱ በድሬዳዋ፣ ሌላኛው በሐረር ነው። አንድ በሐረር፣ አንድ በድሬዳዋ፣ 4 በአዲስ አበባ ላይ እናወዳድራለን። እሱም ፓርቲያችን እንዳይሰረዝ ነው እንጂ ይሄንን ምን ምርጫ ብለን እንትን እንላለን። የኢትዮጵያ ፖለቲካ ፓርቲ ወይንም የፖለቲካ ተወካዮች ኢንክሉዲንግ ደግሞ ሲኒየር የምንላቸው እነ መራራ አይነት ሰዎች ለምሳሌ እንግዲህ እኔ እስከማውቀው ድረስ በምርጫው ሲሳተፍ የነበረ ሰው ነው እኔ ሳውቀው። እነሱም ፓርቲያቸውን የማዳን ተልእኮ ነው ያላቸው እንጂ የኢትዮጵያን ሕዝብ የማዳን ተልእኮ አይደለም ያላቸው። ፖለቲካው ድርጅታቸውን የማዳን እና እነሱን ተመራጭ አድርጎ ፓርላማ የማስገባት እንጂ የኢትዮጵያ ሕዝብ ድምፁ ተገፈፈ አልተገፈፈ ጉዳያቸው አይደለም። ከዚህ ማለት ፓርቲያችንን ለማዳን እየተሳተፍን ያለ ነው የሚል ነገር ሲናገሩ ስለብሰማ ነው ብዙዎቹ አትሊስት ፓርቲያችን እኮ መዳን ስላለበት ነው የምንሳተፈው ይላሉ።